አሁን የምታወራው የስልክ ወሬ ወይም የሚላክልህ የባንክ ሜሴጅ ወደ ሌላ ሰው ስልክ እየተላለፈ ቢሆንስ? ስልክህ ተጠልፎ እንደሆነ እንዴት ማወቅ ትችላለህ? ብዙዎቻችን ስልካችንን በፓተርን ስለዘጋን ብቻ ደህንነቱ የተጠበቀ ይመስለናል። ግን ትልቁ ስህተት እዚህ ጋር ነው። ዛሬ ማንም ሰው ስልካችንን ሀክ አድርጎት ወይም ጠልፎት እንደሆነ የምታረጋግጡባቸውን 3 ወሳኝ ሚስጥራዊ ኮዶች እና ከተጠለፈ ደግሞ እንዴት በሰኮንዶች ውስጥ ማጥፋት እንደምትችሉ አሳያችኋለሁ። በተለይ 3ኛው ኮድ የሁላችሁንም ስልክ ነፃ የሚያወጣ ነው። ቀጥታ ወደ ጉዳዩ። በመጀመሪያ እንግዲህ 2 አማራጮችን እሰጣችኋለሁ። የመጀመሪያ አማራጮች ስልካችን ተጠልፎ ከሆነ በኮዶች ማጥፋት ነው። ሁለተኛው ደግሞ ቀጥታ ስልካችን ሴቲንግ ላይ ገብተን የምናጠፋው ይሆናል። ስለዚህ መጀመሪያ በኮዶቹን ጀምር። የመጀመሪያው ኮድ የሚሆነው እንግዲህ ኮከብ መሰላል 21 መሰላል ነው። ይህ ኮድ ምንድነው ጥቅሙ? ሰዎች ስልካችሁ ሙሉ በሙሉ ወደ ራሳቸው አዛውረውታል ማለት ነው። ይሄ ኮድ በዚህ ኮድ ሀክ ተደረጋችሁ ማለት ሰዎች ስልካችሁ ሙሉ በሙሉ ማንም ሰው ወደ እናንተ ሲደውል እናንተን ሳይሆን ወደ እነዛ ሰው ስልካችሁ እንዲተላለፍ ወይም ፎርዋርድ እንዲደረግ ተደርጓል ማለት ነው። እሱንም ቼክ ለማድረግ ምን ታደርጋላችሁ? ኮከብ መሰላል 21 መሰላል ታደርጋላችሁ። ከዛ መደወያ ምልክቷን ትነካላችሁ። ሲም ያስመርጣችኋል። እናንተ የተጠራጠራችሁትን ሲም አስገቡ። እኔ ይሄንን አስገብቼ ያሳያችኋለሁ። ኤምኤምአይ ኮድ ስታርትድ ይላል። ስለዚህ ጠብቁታላችሁ ማለት ነው። ከዛ ጠብቃችሁት እንደዚህ አይነት ሜሴጅ ያመጣላችኋል። እንግዲህ እንደምታዩት ቮይሱም፣ ዳታም፣ ፋክሱም፣ ኤስኤምኤሱም ሁሉም ነገር ኖት ፎርዋርዲንግ ይላል። ግን ፎርዋርድ ካለ ወይም ስልክ ቁጥር ካመጣላችሁ ሀክ ተደርጋችኋል ማለት ነው፣ ወይም ስልካችሁ ተጠልፏል ማለት ነው። ነገር ግን አሁን እኔ ኖት ፎርዋርድ እያለ ነው። ስለዚህ ማንም ሰው ስልኬን አልጠለፈውም ማለት ነው። ግን ነገር ግን ስልክ ቁጥር ወይም ፎርዋርድ ብሎ እዚህ ጋር ከጻፈላችሁ ስልካችሁ ሀክ ተደርጓል ማለት ነው። ስለዚህ ይሄንን ቼክ ታደርጋላችሁ ማለት ነው። እንዴት ማጥፋት እንደምትችሉ በኋላ ላይ ያሳያችኋለሁ። ሁለተኛው ኮድ ደግሞ ኮከብ መሰላል 62 መሰላል ነው። ይሄኛው ደግሞ የእናንተ ስልክ በቻርጀር ምክንያት አሊያም በሌላ ጉዳይ ስልካችሁ ስዊች ኦፍ ከሆነ ብቻ ነው ወደ እነዛ ሰዎች ስልካችሁ የሚተላለፈው ወይም ሀክ የተደረጋችሁት። የእናንተ ስልክ ክፍት ከሆነ ወደ እነዛ ሰዎች ስልካችሁ አይተላለፍም። ነገር ግን የእናንተ ስልክ ቻርጀር ሊሆን ይችላል፣ አሊያም ኔትወርክ የሌለበት ቦታ ሆናችሁ ስልካችሁ ከዘጋ ቀጥታ ጥሪው ወደ እነዛ ሰዎች ይተላለፋል ማለት ነው። እሱንም ኮከብ መሰላል 62 መሰላል ብላችሁ መደወያው ትነኩና እንደ ቅድሙ ሲማችሁን ትመርጣላችሁ። ሁሉም ኖት ፎርዋርድ ከሆነ አልተጠለፈባችሁ ማለት ነው። ፎርዋርድ ደግሞ አሊያም ደግሞ ስልክ ቁጥር ተጽፎ ካገኛችሁ እዚህ ላይ ስልክ ቁጥር ተጽፎ ካገኛችሁ ሀክ ተደርጋችኋል ማለት ነው። እሱንም እንዴት እንደምታጠፉ መጨረሻ ላይ ያሳያችኋለሁ። ሶስተኛውና የመጨረሻው ኮድ ደግሞ ኮከብ መሰላል 67 መሰላል ነው። ይሄኛው ደግሞ እናንተ ስልክ አላነሳም ስትሉ አሊያም ኔትወርክ ቢዚ ሆነባችሁ በተለያዩ ምክንያቶች ወይም ስልክ አላነሳም ካላችሁ እናንተ ጥሪው ቀጥታ ወደ እነዛ ሰዎች ይተላለፋል ማለት ነው። ይሄኛውም ስልካችሁ እናንተ ስልክ ካላነሳችሁ ብቻ ነው ወደዛ የሚያልፉ ማለት ነው። ነገር ግን የመጀመሪያ ላይ ያሳየኋችሁ ሴቲንግ ኮከብ መሰላል 21 መሰላል የሚለው የእናንተ ስልክ ቢዚም ሆነም አልሆነም ቀጥታ ስልካችሁ ጥሪያችሁ ወደዛ ሰው ይተላለፋል ማለት ነው። ስለዚህ ይሄኛውን ለማረጋገጥ ኮከብ መሰላል 67 መሰላል የሚለውን ትነኩና ልክ እንደመጀመሪያው ቼክ ታደርጋላችሁ ማለት ነው። ኖት ፎርዋርድ የሚል እዚህ ጋር ካመጣላችሁ ሀክ አልተደረጋችሁ። ነገር ግን ፎርዋርድ ወይም ደግሞ የሰው ስልክ ቁጥር እዚህ ጋር ካመጣላችሁ ሀክ ተደርጋችኋል ማለት ነው። ስለዚህ ይሄን ይመስላል። ግን አሁን ቀጥታ እንዴት እነዚህን ኮዶች ወይም ሀክ ተደርጋችሁ ከሆነ እንዴት ማጥፋት እንደምትችሉ አሳያችኋለሁ። ስለዚህ ለማጥፋት መሰላል 00 መሰላል 002 መሰላል ካላችሁ በኋላ መደወያውን ትነካላችሁ። ከዛ ሲማችሁን ትመርጣላችሁ። ሲማችሁን ከመረጣችሁ በኋላ ኮል ፎርዋርድ ኦር ኢሬዝ ሰክሰስፉል ይላል። ሁሉንም ኮዶች አጥፍቼላችኋለሁ ወይም ሀክ እንዳትደረጉ አድርጌላችኋለሁ ይላችኋል ማለት ነው። ስለዚህ አሁን ሀክም ተደርጎ ከሆነ አላቃችኋል ወይም ተላቋል ማለት ነው። ሁለተኛው አማራጭ ደግሞ እንዴት ማጥፋት እንችላለን የሚለውን ላሳያችሁ። መደወያ ስል ቦታዎቹ ከገባችሁ በኋላ ወደ መደወያ ቦታችሁ ከገባችሁ በኋላ እዚች ጋር 3 ነጠብጣብ አለች። እሷን አንዴ ክሊክ እናደርጋለን። ከዛ እዚች ጋር ሴቲንግ የምትላለች እሷን ከነካም በኋላ ወደ ታች እንወርድና ሰፕሊመንታሪ ሰርቪስ የምትላለች እሷን አንዴ ክሊክ እናደርጋለን። ከዛ ሎድ አድርጎ ከጨረሰ በኋላ እዚች ጋር ኮል ፎርዋርዲንግ የምትላለች እሷን አንዴ ክሊክ እናደርጋለን። እንግዲህ እንደምታዩት ሁሉንም ኖት ነምበር ሴት ይላል። ይኸው ከታች እንደምታዩት ኦልዌይስ ፎርዋርድ ዌን ቢዚ፣ ፎርዋርድ ዌን አንአንሰሪድ ቅድም ያሳያችሁ ኮዶች እንዳለ እዚህም ላይ እንደምታዩት ምንም ነገር ሀክ አልተደረገም ማለት ነው። ሀክ ተደርጎ ከሆነ ደግሞ ይሄኛውን ታጠፉታላችሁ ማለት ነው። ቀላል ነው።
እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። የሚቀጥለው ቪዲዮ ደግሞ እናንተ ሳታውቁባችሁ ስልካችሁ ላይ ተጭነው መረጃ የሚሰርቁ ወይም መረጃ ሌላ ሰው የሚያስተላልፉ አፖች ካሉ እንዴት ቼክ ማድረግ እንደምንችል አሳያችኋለሁ። ይህ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ አለባችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ካደረጋችሁ በኋላ ኦል የምትለዋ ላይ አድርጉት። ቪዲዮን ላይክ አድርጉት። ተሙ ነበርኩኝ። ይመቻችሁ።